የዕለቱ ቃል እኔ ከአንተ ጋር ነኝና በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚህችም ምድር መልሰሃለሁ፣ የሰጠሁህን ተስፋ እስከምፈጽምልህ ድረስ አልተውህም ይላል። ዘፍጥረት ምዕራፍ 28 ቁጥር 15። ቃሉ ለያዕቆብ እግዚአብሔር የሰጠው የተስፋ ቃል ነበረና ተፈጽሟል። ዛሬም በሕይወት ላለን ሁሉ ይህ ቃል ሕያው ነው። ስለዚህ እግዚአብሔር ሲናገር ለአንድ ሰው ብቻ ሳይሆን በቃል ኪዳኑ ውስጥ ላሉትና ቃሉን ለሚቀበሉ ሁሉ ነው። እግዚአብሔር በራሱ ተማምኖ ለሚናገረው ቃል ተፈጻሚ ይሆናል ያደርገዋልም። የእግዚአብሔርን ቃል በእምነት አሜን ብሎ መቀበል የእምነትን ዋጋ ያስገኛልና በመታመን ጸንተን እንቆማለን፣ እንቀጥላለን። ጉዞአችን በድል ይጠናቀቃል። አሜን። የእግዚአብሔር ሰላምና ዕረፍት ከሁላችን ጋር ይሁን። ተባረኩ።